ዛሬ አንድ ነገር ላሳያችሁ። ብዙ ጊዜ ሙቋ ተቸገርን እና አይሰራም አላፈስም ብሏል ለምትሉ ሰዎች እንዴት አድርጋችሁ ማስተካከል እንደምትችሉ ላሳያችሁ። በመጀመሪያ ይኸው እዚህ ጋር እንደምታዩት ሙቋ እየፈሰሰ አይደለም። እዚህ ጋር አያችሁ እየፈሰሰ አይደለም። ስለዚህ ስለማይፈስ ምን ታደርጉታላችሁ? እዚህ ጋር ያለችዋን ቀይዋን ነው የምትፈቱት። እዚህ ቀይ መስመር ላይ ያለውን ትፈቱታላችሁ ማለት ነው። እዚህ ጋር ያለው ቀይዋን መፍታት ከዛ ይሄ ንፋስ ይሰማችኋል። እዚህ ጋር ያለው ንፋስ ይሰማችኋል። ንፋስ ይዞ ነበረ ማለት ነው። ስለዚህ ይሄኛውን የተወሰነ ሰዓት እንደዚህ እንዲፈስ ታደርጋላችሁ ማለት ነው። እዚህ ጋር እንዲፈስ ታደርጋላችሁ። ልክ እየፈሰሰ እዚህ ጋር ደግሞ ወደ ቀዩ አድርጋችሁ ምሳሌ አድርጌ ነው እዚህ ጋር የምነግራችሁ። ወደ ቀዩ አድርጋችሁ ትከፍታላችሁ ወደ ላይ። እዚህ ጋር ደግሞ የታወረደም ወደ ቀዩ አድርጋችሁ ትከፍታላችሁ። በመቀጠል እዚህ ጋር እየፈሰሰ ነው። እየፈሰሰ ታስፍታላችሁ። ምንም ታዘጉ ማለት እዚህ ጋር ታዘጉ እየፈሰሰ ታስፍታላችሁ ማለት ነው። ልክ እንደዚህ አሁን በዚህ ጋር ይመጣል። አሁን ንፋስ አያችኋል። ንፋስ ይዞ የነበረው በዚህ መልኩ መውጣት ይጀምራል ማለት ነው። እዚህ ጋር የከፈታችሁ እዚህ ጋር ንፋስ ይዞ ነበር። አስጠቁ ማጥበቃችሁን አትርሱ። ምክንያቱም ንፋስ እየሰረቀ እሱ ነው አንዳንዴ ይሄ ንፋስ እየሰረቀ እንዳይወጣ የሚያደርገው ማለት ነው። ይሄኛው እንደዚህ አድርጋችሁ በደንብ ማጥበቃችሁን አትርሱ። ሌሎች ደግሞ እንደዚህ የተቸገራችሁ ነገር ካለ ኮሜንት ላይ አስቀምጡልኝ። ማንኛውም ነገር ወይ ሪፕላይ ያደርግላችኋለሁ ወይም በሌላ ቪዲዮ መልስላችኋለሁ።